ስቀምሽው ወይኔ ምን አይነት ምግብ ነው? እኔ ግን አሰራሩ በጣም ከባድ ነበር የመሰለኝ። ይከብዳል ግን አይከብድም። እቺ እስከምትገኝ ነው እንጂ ሌላ የሚከብድ ነገር የለውም። አሁን እቺን ጨረስን ማለት ነው። እሺ ምንድነው የሚሆነው? ወቃሊሞ ይባላል። ለእንትን ከፈለግን ማለት ነው ለማስቀመጥ ከፈለግን እሳት ምናምን አናስነካውም። እንደዚሁ ነው የሚቀመጠው ማለት ነው። እንደዚህ ተሰርቶ ደግሞ በይበልጥ ቢሰቀል ይበልጣል እና ለብዙ ጊዜ ይቆያል ማለት ነው። ምን ያክል ጊዜ ይቆያል? ከአንድ አመት በላይ ይቆያል። ብዙ ጊዜ ይቆያል ይሄ ማለት ነው። ሳይቀቀል ነው የሚቀመጠው። ሊበላ ሲል ይቀቀላል። እንግዳ ሲመጣብሽ ስታወጪው በቃ በጣም ምርጥ ሆኖ ነው የምታገኘው። የቅመሙ መዓዛ ምናምን በጣም ምርጥ ሆኖ ነው የሚገኘው ማለት ነው። ስለዚህ ለእንግዳ የሚቀርብ ምግብ ነው ማለት ነው። አሁን ደግሞ እኛ ልንሰራው ነውና ከዛ በውሃ እንጥድና ድስት ውስጥ እናመስለዋለን። ከዛ ስናቀርበው